አሁን ምንድን አልማዝ ከአንቺ አምልጦ እንደውም እኔ እኮ ኤቢሲ ነው ቢሲዲ ራስ አላይም ከአንቺ ጋር ከአንቺ ነው የሚመጣው እና እንግዲህ ደግሞ ትመባት እስቲ ምን ሰማሽ እኔና ወሬው አልማዜ ልብ የሚሰብር ወሬ እኮ ነው የመጣው ያቺ ጎረቤትሽ ማን ነው ስሟ ማናት ጎሽ ያይት ነው ማን ነው ስሟ አሁን በዚህ ዘመን ሄርካሽ ነው ብለሽ ነው የምትገዢው ሄርካሽ ስሟ ማን ነው አይደለም ችምች ጎረቤትሽ ስሟ ማን ነው ወርቅነሽ ነው ድንቅነሽ ማን ድንቅና ወርቅና ማነሽ ምንነሽ እቺ አስናቁ ኧረ በስመ አብ አይ አሁን ደግሞ ምን ሰማሽ እቺ አስናቁ እኮ ጎረቤቶቻችንን እያሳፈረች ነው ኧረ አሳፈረች ምን ሰማሽ አሁን ደግሞ እኔ የሰማሁት ይሄ አንድ ልጅ አለ አይደለ ትንጥየው የቱ ነው ስሙ ጌታቸው የትንጥየው ልጅ 16 ዓመት እንኳን የሞላው ማለት አሳ የሚሸጠው ከሐዋሳ የመጣው የሐዋሳ ልጅ የኛ ልጅ የሀገር ልጅ ኧረ እሱ እኮ ለቁርስ ቤት መጥቶ ነበር ሻይ በዳቦ እንግዲህ ያለኝ ነው የማቀርበው እኔ ሻይ በዳቦ ያቀረብኩኝ እሱ የማነው ስሟን ሻይ ለካ አፍልቶ እያቀረበልኝ ነው ለኔ ስሟ ማነው አሁን ያልናት ያስናቀ ይሄ 16 ዓመት ልጅ ምን ቢለኝ ጥሩ ነው እቴ ስንት ጎረምሳ ቤቷ እንደምታሳድር ነው ስንት ጎረምሳ ያለ እድሜ አሁን ከዚህ ሴትዮ ይሄ እንደዚህ አይነት ነገር ይጠበቃል ብለሽ ነው ትልቋ ግብዳ አሁን እኔ የፈራሁት ምን መሰለሽ የመጣሁት እኮ ለአንድ ጉዳይ ነው የፈራሁት እቺ ዝናሽ ያንቺ ዝናሽ ስንት ዓመቷ ነው የኔ እቺ ዶንቆሮ የምትወለደች ታይታ ሐምሌ መስከረም ጥቅምት 20 ለሞላት ነው 20 እኮ ነው የምልሽ አሁን እቺ ሴትዮ እቺ ልጅ ምን ይገጥማታል እቺ ሴትዮ እነዚህን ጎረምሳ 10 ጊዜ ስታመላልስ የምታድረው አንቺ ባትኖሪላት ለዚህች ልጅ አሁን ማን ነው ቀና ብሎ እንኳን እንደዚህ በያት እኔ ሻሸን ስር አድርጌ ወገቤን ስር አድርጌ ያሳደግኳት በየቀኑ ምን አረግሽልኝ ያለች እቺ አሁን ወደዚህ አስናቋን ተመለሽ ያሰማት ነገር የለም እኔ ራሴ እኮ ሸሚዞኝ ኧረ እኔ ተቃጠልኩኝ በዚህ ሴትዮ ቅጥልጥል ምን ትላለች መሰለኝ ጥሩ ለመስራት መሰለኝ እንደዚህ አንዳንዴ እነዚህ ጎረምሶች ልታመጣ ለማሳደግ ነው ይሄ የእህቴ ልጅ ይሄ አክስቴ ልጅ ስላለች ኧረ በስመ አብ እኔ የምሰማው ጉድ ሌላ እሷ የምትለው ጉድ ሌላ እኔ አንቺ ነው ማምን እኔ አንቺ ነው ማምን ማንን ነው እራሷን እንኳን ሳትረዳ ሴትዮዋ ማንን ነው መሰለኝ 4-5 ወንዶች ጋር እኮ ነው የምታደርገው በማታው ለመንፈስ ቅዱስ ኧረ ደግሞ ቤተክርስቲያን በየቀኑ ትመላለሳለች ወደ ቀንና ይኸው በሩ ላይ ያየው ነው የምትመላለሰው አሁን ቤተክርስቲያን የት ነው የምትሄደው አንቺ ራስሽ ከዛ አይደለ የምትመጪው አላየኋትም እንቆላ ነገር እንቆላም ይሆን እኔ ከነዚህ ጎረምሶቹ ጋር ያላት ነገር ነው እኮ ወይኔ እግዚኦ ኧረ ፍረድላቸው አጠገቤ ያለችው ማናት ከሽማግሌው ጋር ብትኖረው እሷ በሳማ ያልተቃጠለ ሰው አለ ብለሽ ነው ይሄ ምንድነው ያለችው ይሄ ምንድነው በዚህ ዘመን ሰዎች ልጆች የሚሉት ነገር ስለጸጉራቸው ሁማን ሄር ነው ኧረ የሞተ ሰው አሁን የማን ነገር ለራሷ ላይ እንደምታደርግ ነገር ጅዋጅዌ እየሰራች ብቻ ነው የሚባለው እንግዲህ ምን አለሽ መሰለች እኔ አሁን ይሄን ምነግርሽ ጓደኛዬ ጎረቤቴ ቤተሰቤ ስለሆንሽ ነው እኮ አልማዝዬ ምን ትላለሽ አልማዝ ጋር አንድ እንጀራ ስጪኝ ብዬ ስጠይቅ እንኳን እንጀራ ለመስጠት ቀና ብላ ላየችኝ ማለት እኔ ደግሞ ደግነትሽን ስለማውቅ እኮ ነው እንጀራ ያለኝ ጥቅልል አድርጌ እየሰጠሁ የራሴን ሆድንዲ እስር አድርጌ ሰጣት ያልሰጠች ማለት እቺ ችጋራማ ምስጋና ማታቅባት ቀረባ አሁን በዚህ ቀረባት እንጂ
እንግዲህ ምን አደረገሻለሁ? የእርሻ ዘመን አስመሰለሽ በየቤቱ እየለመነች ቡና ከዚህ ሰው፣ ስኳር ከዚህ ሰው፣ ዱቄት ከዚህ ሰው። አሁን እኛ እንኳን ለራሳችን መኖር ባቃተን ዘመን ነው ለሰው ምን ነው አልማዝዬ ጉድሽ ነው እኮ ጉድሽ ነው። እኔማ ሬዲ ነኝ ተዘጋጅቻለሁ። ረድልኝ ወሰድልኝ እያልኩሽ ጉድሽ እኮ ነው። ኢትዮጵያ ውስጥ እኮ ማንም መኖር አይችልም። አንድ መለኪያ ቡና አንድ ሺህ እንኳን ደሃው ጠቅላይ ሚኒስትር ራሱ መኖር አልቻለም። እንደዚህ ናበቱ ገበር አንድ መለኪያ ቡና አንድ ሺህ እቺ ትንሽዬዋ ስጋ እንኳን በህልሜ ውስጥ ነው የምበላው እንጂ መሳለች እኮ እኔ አልማዝ እንደዚህ የምታደርግ አይመስለኝም ለማለት ሞከርኩ። ግን እሷ እኔ አንድ እንጀራ ስል ቀን አብራ ላየችኝ ብትል አንድ ቤት ስኳር ትለምናለች፣ አንድ ቤት ቡና፣ አንድ ቤት ወጥ ራሱ ሳይትለምን ትቀራለች። እኔ ያለችኝ ጓዳ ገብቼ ድብቅ አድርጌ ከሰጣት ልጅ ያለችም አልሰጠችኝም አለች። እንግዲህ ሰማሁት እኮ መፍረዱ አይቀርም። እንደው ሲፈርድ ለምን በመብረቅ አይፈርድም? የዚህ ዘመን እነዚህ ቡዳ እሷን አያድርገኝ እንጂ እህቴ እሷን አያድርገኝ። እሷ የደረሰችበት ቦታ ብቻ አይደልስ። እኔ አሁን እኔ እኮ ግማሽ እንጀራ እግዚአብሔር እኔ ምን አጥቼ እህቴ እኔ ምን አጥቼ እግዚአብሔር ይባረክ። እኔ ይሄ ነገር እንዳያልፍሽ ብዬ እኮ ነው። እሺ መልካም ቀን። አንቺ ደንቆሮ ዝናሽ ደግሞ ሰው አይ እንግዲህ ምን ይከበራል?